የሩሲያ የዩክሬንና የአሜሪካ ተደራዳሪዎች በስዊዘርላንድ ጄኔቭ ንግግር ሲያደርጉ ኦዴሳ ከሰማይ ሚሳኤል እየወረደባት ነበር። በአንድ በኩል ድርድር፣ በአንድ በኩል ከባድ ፍልሚያ በዩክሬንና በሩሲያ መካከል ተስተውሏል። ይህንን ንግግር ያስተናገደችው ጄኔቫ የኢራንንና የአሜሪካን ንግግርም እንዲሁ አስተናግዳለች። ጥሩ ነገር ታይቷል ብላለች ኢራን ከውይይቱ በኋላ። ነገር ግን ፈታኞቹ ጉዳዮች ከዚህ በኋላ እንደሚመጡ ይጠበቃል። ኢራን ደግሞ ለሰላም በሬን ክፍት አድርጌ እየጠበቅኩ ነው እያለች ሲሆን ወደ ሩሲያ ያበለጸገችውን ዩራኒየም የማሻገር እቅድ እንዳላትም ዎል ስትሪት ጆርናል ዘግቧል። ይህንንም ከፈለጋችሁ አደርግላችኋለሁ፣ በዚህ ደረጃ ለሰላም ቁርጠኛ ነኝ ያለችው ኢራን አሜሪካን እየፈተነች እንደሆነ ዓለም እያስተዋለ ይገኛል። እውነት ሰላም ከፈለጋችሁ ረጅም ርቀት እሄዳለሁ፣ ያኛውንም የጦርነት መንገድ ከመረጣችሁ ደግሞ መርከቦቻችሁን አሰምጣለሁ እያለች እያስፈራራች ትገኛለች። በሌላ በኩል የተባበሩት አረብ ኤምሬትስ የጠየቅናትን ሁሉ አድርጋልናለች፣ እረ ከዚያ በላይም ጨምራ ሰጥታናለች አሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። አነጋጋሪው የአሜሪካ ሴናተርም ወደ ተባበሩት አረብ ኤምሬትስ ጉዞ አድርጋለሁ ብለዋል። ኤርዶዋንን አመመኝ ብለው እንዳይመጡ ያደረጓቸው መሐመድ ቢን ዛይድ የአሜሪካውን ሴናተር ይቀበሏቸው ይሆን? እያነጋገረ ይገኛል። በሌላ በኩል የዓለምን ጆሮ የያዘው ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልጅ ጉዳይ ነው። ኤሪክ ትራምፕ ይባላል። በአሜሪካና በእስራኤል ኩባንያዎች ላይ ከፍተኛ ገንዘቡን እያፈሰሰ እንደሆነ ታውቋል። በአስገራሚ ሁኔታ ድሮን የሚያመርት የእስራኤል ኩባንያ ላይ ነው ገንዘቡን ያፈሰሰው። ቀጣዩ ጊዜ የድሮን ነው ብሏል የትራምፕ ወንድ ልጅ ኤሪክ ትራምፕ። ጉዳዩን እንመለከተዋለን። ወደ ቀጠናችን ጉዳይ ስንመለስ የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን በአዲስ አበባ ተከስተው የሶማሊያን ጉዳይ አትንኩብኝ ብለዋል። እስራኤል በቀጠናው አትምጣ፣ እኛ ግን እንደፈለግን እንምነሽነሽ ማለታቸውም በብዙዎች ትዝብት ውስጥ ከቷቸዋል። የአፍሪካ ቀንድ ሀገራት የውጭ ኃይሎች መሻኮቻ መሆን የለባቸውም ያሉት ፕሬዝዳንቱ ሀገራቸው ኤፍ-16 የጦር ጀቶችን ከታንክ ጋር አግተልትላ ወደ ሶማሊያ መላኳን የረሱት ይመስላሉ። ይህንንም ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሚሳኤሉ በኦዴሳ ሰማይ ሲያጓራ በጄኔቭ ስዊዘርላንድ ደግሞ አሜሪካ፣ ሩሲያና ዩክሬን እየተነጋገሩ ነበር። በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ ዩክሬን ሰዳ ዩክሬንን የመታቻት ሩሲያ በዚህ በኩል ወረቀትና እስክሪብቶ ይዛ ከኪየቭ ጋር እየተደራደረች ትገኝ ነበር። ለ6 ሰዓታት የዘለቀ እልህ አስጨራሽና ጠንከር ያለ ውይይት ተደርጓል ብላለች ዩክሬን በጄኔቭ የተደረገውን ንግግር በተመለከተ መግለጫ ስትሰጥ። ሩስቴም ኡሜሮቭ የዩክሬን ቁልፉ ተደራዳሪ በጄኔቫ የተደረገው ውይይት ተጨባጭ ነገሮች ላይ ትኩረት ያደረገና ለመፍትሄዎቹም የሰራ ነው ብለዋል። ነገር ግን ብዙ ሳንጠብቅ ከዚህ በኋላም ውይይቱን እንቀጥልበታለን ብለዋል። ከሩሲያ በኩል ደግሞ የተወከሉት ቭላዲሚር ሜዲንስኪ ሲሆኑ የቭላዲሚር ፑቲን ቀኝ እጅ ከሚባሉት ባለስልጣናት መካከል የሚጠቀሱ ናቸው። የተሻለ ነገር ለማምጣት ዝግጁ ነኝ ብላለች ሩሲያ በእርሳቸው አማካኝነት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የሆነ ጠብ የሚል ነገር ካለ ለመያዝ እንሞክራለን ብለዋል። ሩሲያዎች ምን እንደሚፈልጉ ግን አላውቅም በማለት ውይይቱ ሊሳካ የማይችል ከሆነ የማይሳካው በሩሲያዎች ነው ለማለት ቀድመው ሰበብ አዘጋጅተዋል። ይህ ንግግር እየተደረገ በነበረበት ሰዓትና ከመደረጉ በፊትም ሩሲያ 29 ሚሳኤሎችን ወደ ዩክሬን አምዘግዝጋ ልካ ነበር። 396 የሚሆኑ ድሮኖችን በመላክም ዩክሬንን መታታለች። ኦዴሳ በአብዛኛው ጨለማ ሆና የቆየች ሲሆን የሩሲያ ጥቃት ከባድ እንደነበረ ሁሉ ዩክሬንም አጸፋ ስለመስጠቷ ታውቋል። ሩሲያዎች 150 የሚሆኑ የዩክሬን ድሮኖችን
አየር ላይ እንደመቱና እንዳስቀሩም አሳውቀዋል። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በበኩላቸው በብዙ ሰፋፊ ጉዳዮች ላይ ከዩክሬኖች ጋር እየተነጋገሩ እንደነበር ተናግረዋል። የአሜሪካና የኔቶ ጀነራሎችም ጭምር በቀጣይ በዩክሬንና በሩሲያ ጉዳይ እንደሚመክሩ እየተጠበቀ ይገኛል። ጀነራል አሌክሰስ እና ከፔንታገን ደግሞ ዳን ድሪስኮል በውይይቱ እንደሚሳተፉ እየተጠበቀ ይገኛል። በሌላ በኩል ይህችው ጄኔቭ ሌላ ንግግር እያስተናገደች ነበረ። የአሜሪካንና የኢራንን ንግግር በኦማን አማካኝነት በተዘዋዋሪ የሚደረገው ይህ ንግግር የተሻለ ደረጃ ላይ እንደደረሰ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። ጥሩ መሻሻል አለ፣ በገዢ መርሆች ላይ የተሻለ መግባባት ላይ ደርሰናል ብለዋል። ዋሽንግተን አሁንም እያስፈራራች ሲሆን በንግግር የማይፈታውን በጦርነት እንቀጥልበታለን ብላለች። ቀጣዮቹን ውይይቶች የምናደርግበትን ንጣፍ እያነጠፍን ነው ያሉት አራግቺ ያሏቸውን ልዩነቶች ለማጥበብ ጊዜ እንደሚፈልግ ግን አልካዱም። ከዋሽንግተን ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ንግግሩ መካሄዱ መልካም ሆኖ ሳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ቀዩ መስመር ታልፏል ብለው ባሰቡ ሰዓት ወደ ወታደራዊ ግጭት ሁኔታው ሊያመራ እንደሚችል እርሳቸውም አልደበቁም። ይህ እንደተጠበቀ ሆኖ ኢራን ረጅም ርቀት ሄጄ ለሰላም ዝግጁ መሆኔን ላሳያችሁ እያለች ትገኛለች። ያበለጸገችውን ዩራኒየም ወደ ሩሲያ ለማሻገር እቅድ እንዳላት ዎል ስትሪት ጆርናል ዘግቧል። ይህንን ደግሞ ለአሜሪካዎቹም ጭምር እንደተናገረች ነው የታወቀው። አሜሪካና ኢራን በኦማን አማካኝነት የሚያደርጉት ንግግር ላይ ነው ኢራን ይህንን ሐሳብ ያመጣችው። ለሲቪል አገልግሎት በቂ የሆነውን የኒውክሌር ኃይል ካስቀመጥኩ በኋላ ሌላውን ወደ ሩሲያ ልልክላችሁ እችላለሁ። በዚህ ደረጃ ለሰላም ዝግጁ ነኝ። እናንተ ደግሞ እስኪ ለሰላም ዝግጁ የሆናችሁትን ነገር አሳዩኝ ብላ አሜሪካን እየፈተነች ትገኛለች። ኢራን ይህንን በስልት እያደረገች የምትገኘው አሜሪካ ኢራንን ለመምታት በከፍተኛ ደረጃ የቋመጠች በመሆኑና ለዚህም ሰበብ የምታደርገው ደግሞ የኢራንን የኒውክሌር ፕሮግራም እንደሆነ ስለሚታወቅ ነው። ኢራንም ሰፊ ጉድጓድ ቆፍራ አሜሪካን ነይ ግቢበት ብላ በዲፕሎማሲያዊ ቋንቋ እየጋበዘቻት ይመስላል። የአሜሪካው ፕሬዝዳንት የለም ኢራን ይህንን ብታቀርብልኝም አልሰማም ብለው ጥቃት የሚፈጽሙ ከሆነ ጣጣውና ጦሱ ወደ አሜሪካ፣ ዓለም አቀፉ ግዘቱ ወደ ዋሽንግተን ያቀናልና ቴህራን ይህንን በብልጠት እየተጫወተች እንደሆነ ብዙዎች አስተውለዋል። ሩሲያም ከዚህ ቀደም በውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ አማካኝነት ግድ የለም ሐሳቡ ካለ ዩራኒየም ተቀብለን ሰላም ማምጣት እንችላለን ማለታቸው ይታወሳል። በሌላ በኩል የተባበሩት አረብ ኤምሬትስ ከምንፈልገው በላይ አድርጋልናለች፣ ጠይቀናት ያላደረገችልን ነገር የለም አሉ ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ይህንን የተናገሩት አፍቃሪ እስራኤል ለሆኑት የአሜሪካው ሴናተር ሊንድሲ ግርሃም ነው። ሊንድሲ ግርሃም ወደ እስራኤል ተጉዘው ጉብኝት ካደረጉ በኋላ ከኔታንያሁ አንደበት ሰማሁት ያሉትን ነገር ነው በአደባባይ የተናገሩት። ሊንድሲ ግርሃም ከእስራኤል ጉብኝታቸው ቀጥሎ ወደ ተባበሩት አረብ ኤምሬትስ ለመጓዝ እቅድ እንዳላቸው ነው የተሰማው። እስካሁን ጉዞውን ስለማድረጋቸው የተነሳ ነገር የለም። የቱርኩን ፕሬዝዳንት ሬሴፕ ጣይብ ኤርዶዋን አትምጣብኝ አሞኛል ብለው ያሰናበቱት መሐመድ ቢን ዛይድ ሊንድሲ ግርሃምን ካገኙ ጉዳዩ ይበልጥ ትኩረት የሚያገኙ ይሆናል። ምክንያቱም ኤርዶዋንን አልፈለግኩትም፣ ግርሃምን ግን እፈልገዋለሁ እንደማለት ይሆንባቸዋልና። ከ5 ዓመት በፊት ከእስራኤል ጋር መደበኛ ግንኙነት የጀመረችው የተባበሩት አረብ ኤምሬትስ በዶናልድ ትራምፕ የተወጠነውን የአብርሃም ስምምነት በመፈራረም ቀዳሚ ከሚባሉ ሀገራት መካከል ትመደባለች። ኤጅ የተባለው የጦር ኩባንያዋ ከእስራኤል ድርጅቶች ጋር በመተባበርም ይታወቃል። ከእስራኤል ጋር ጥብቅ ትስስር እንዳላት የምትታወቀው የተባበሩት አረብ ኤምሬትስ በየሀገሩ እንደፈለገች የምትሆንበት አንደኛው ምንጭ ይህ ከእስራኤል ጋር ያላት ግንኙነት እንደሆነ ብዙዎች ያነሳሉ። ከእስራኤል ጋር ባላት ጠበቅ ያለ ግንኙነት ሊንድሲ ግርሃም ሳይቀሩ ከሳውዲ አረቢያ ጋር ስትኮራረፍ ሳውዲ አረቢያን አርፈሽ ተቀመጪ ብለው እስከ ማስፈራራት ደርሰው ነበር። በሌላ በኩል የአሜሪካው ፕሬዝዳንት ልጅ ኤሪክ ትራምፕ
በድሮን አምራች ኩባንያ ላይ ኢንቨስት እያደረገ እንደሆነ ተሰምቷል። ከፔንታገን ኮንትራት የወሰደውን ይህንን የድሮን ኩባንያ በቢሊዮን የሚቆጠር ዶላር ኢንቨስት አድርጎ ነው የተቀላቀለው። ኤክስቴንድ የተባለው የእስራኤል ተቋም ላይ ኤክስቴንድ የተባለው የእስራኤል ኩባንያ ጂኤፍቢ ከተባለ የአሜሪካ የኮንስትራክሽን ኩባንያ ጋር ጥምረት መፈጸሙ የሚታወቅ ነው። ይህን ተከትሎ ነው የአሜሪካው ፕሬዝዳንት ልጅ ገንዘቡን ፈሰስ ያደረገው። 1.5 ቢሊዮን ዶላር ዋጋ ያለው ይህ የተፈጠረው ጥምረት በፍሎሪዳው ኩባንያና በእስራኤሉ ኩባንያ አማካኝነት ተጨማሪ ድሮኖችን የበለጠ ለማምረት ይመቸዋል ተብሏል። ኤሪክ ትራምፕም ይህን ተከትሎ ገንዘቡን ሆጭ ማድረጉን አልጀዚራ ዘግቧል። ኤክስቴንድ የተባለው ኩባንያ የተለያዩ ድሮኖችን የሚያመርት ሲሆን በጋዛም አገልግሎት ላይ ከዋሉ ድሮኖች መካከል ስሙ ይነሳል። የሐማስን ዋሻዎች እየተከታተሉ ቅኝት በማድረግም የኤክስቴንድ ድሮኖች በዘገባዎች ላይ ስማቸው ተጠቃቅሷል። ከፔንታገን ኮንትራት የወሰደውና በቀጣይም ይወስዳል ተብሎ የሚጠበቀው ኤክስቴንድ ኩባንያ አሁን የዶናልድ ትራምፕን ቤተሰብ ኢንቨስትመንት ማግኘቱ የበለጠ ተደላድሎ ስራውን እንዲሰራ እንደሚያደርገው ይጠበቃል። ከፔንታገን 8.8 ሚሊዮን ዶላር የሚያወጣ ኮንትራት በ2024 የወሰደው ይህ ኩባንያ አሁንም ተጨማሪ ኮንትራቶችን እንደሚወስድ ይጠበቃል ሲል አልጀዚራ ዘግቧል። ኤሪክ ትራምፕም ለአልጀዚራ በላከው መግለጫ ቀጣዩ ጊዜ የድሮን ነው፣ በዚህ ድርጅት ላይ ኢንቨስት በማድረጌ ኩራት ይሰማኛል ሲል ያለምንም መሳቀቅ ተናግሯል። የዶናልድ ትራምፕ ቤተሰብ ፖለቲካንም ቢዝነስንም እያቀላቀለ መሄዱ አሁንም ብዙዎችን ግራ እያጋባ ይገኛል። በመጨረሻም ወደ ቀጠናችን ስንመለስ የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን እስራኤል ለሶማሌላንድ እውቅና መስጠቷ ለእስራኤልም ለቀጠናውም ለሶማሌላንድም አይጠቅማትም ብለዋል። ኤርዶዋን የአፍሪካ ቀንድ ሀገራት የራሳቸውን ጉዳይ ራሳቸው መፈጸም ይችላሉ፣ ሌሎች ኃይሎች በአካባቢው መፈንጨት የለባቸውም ማለታቸው አስተዛዛቢ ሆኖባቸዋል። አዲስ አበባን ለጉብኝት የረገጧት ኤርዶዋን እያሉ ያሉት ነገር በግላጩ ሲተረጎም እኔ መምጣት እችላለሁ፣ እንደ እስራኤል ያሉ ሀገራት ወይም እንደ ተባበሩት አረብ ኤምሬትስ ያሉ ሀገራት ግን ድርሽ ማለት አትችሉም የሚል ነው። እርሳቸው ኤፍ-16 የጦር ጀቶቻቸውን ወደ ሶማሊያ አብረረው ከላኩ በኋላ የተለያዩ ተዋጊ ታንኮችን በሶማሊያ ምድር እንዲርመሰመሱ ከሰጡ በኋላ ሌሎች ሀገራት አትግቡ፣ እኔ ግን መግባት እችላለሁ ማለታቸው አጠያያቂ መሆኑ አልቀረም። እርግጥ ነው የአፍሪካ ቀንድ ሀገራት ለመካከለኛም ለኃይለኛ ሀገራትም ተጽዕኖ በራቸው የተከፈተ እንደሆነ ይታወቃል። ነገር ግን ኤርዶዋን የሶማሊያን ነዳጅ ለማውጣት ተጨማሪ መርከቦችን እየላኩ ባሉበት ሰዓት ሌሎች እንዳትመጡ እኔ ብቻ በአካባቢው ልፈንጭ የሚል ትርጉም ያለው ንግግር መናገራቸው ትዝብት ውስጥ ከቷቸዋል። 1 ቢሊዮን ዶላር የሚያወጣ ንግድ ከኢትዮጵያ ጋር መነገድ እንደሚፈልጉ የቱርክ ኩባንያዎች በኢትዮጵያ ላይ ኢንቨስት እንዲያደርጉ እንደሚፈልጉና ኢንቨስት ላደረጉትም ኩራት እንደሚሰማቸው የተናገሩት ኤርዶዋን ለሶማሌላንድ እውቅና እንዳይሰጥ ብርቱ ፍላጎት እንዳላቸው በአደባባይ አሳይተዋል። ወደ ኢትዮጵያ የመጡበት አንደኛው ጉዳይም ኢትዮጵያ ለሶማሌላንድ እውቅና እንዳትሰጥ ለማድረግ መሆኑን በግልጽ ማስተዋል ይቻላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።